ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ። ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ ከኢንኦርጋኒክ አዮኖች ካልሲየም፣ ሶዲየም እና ፖታሺየምን ይሆናል ከቨር የምናደርገው። ከመጀመሪያችን በፊት ግን በቴሌግራም ቻናላችን @ግሎብ አካዳሚ ብላችሁ መግባት እንዳትረሱ። ቪዲዮአችንን በሞባይል አፕሊኬሽን ያያችሁ ከሆነ ቴሌግራም ላይ፣ በዩቲዩብ ያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን። ቪዲዮአችን ስታዩ ደግሞ VPN ማብራታችሁን እንዳትረሱ። እሺ ዛሬ ከየትኛውን ጀምር? ከሶዲየም አየንስ እንጀምር። ሶዲየም ምንድናቸው? is the body's second most important positively charged ion። ሰውነታችን ውስጥ second most important የሆነ ምን አይነት ቻርጅ ነው ያለው? positively charged ion ነው። The concentration of sodium ion in extracellular fluid is higher than in the cell cytoplasm. ስለዚህ አንድ ሴል አለ አይደለ? ስለዚህ ሴሉ ውስጠኛው ምንድነው? ሳይቶፕላዝም። ከሳይቶፕላዝሙ ውጪ ደግሞ ምን ይባላል? ኤክስትራሴሉላር ወይም ደግሞ ከሴሉ ውጪ ያለው። ስለዚህ ሶዲየም ሞር በብዛት የት ነው የሚገኘው? concentration is higher in extracellular. ስለዚህ ይሄኛው ከሆነ inside the cell ይሄ ከሆነ extracellular more sodium እነኚህ ብሉዎቹ የት ነው የሚገኙት? extracellularly ነው የሚገኙት። እና positively charged ደግሞ ስለሆነ ምንድነው እሱ? cation ነው። ስለዚህ it's an extracellular cation that is common in body fluids። የተለያየ body fluid ውስጥ extracellularly positively charged ወይም cation እንዴት ነበር ያዝነው? T ያለው positively charged እንደሆነ ነበር ያዝነው ባለፈው ቪዲዮ ላይ። but it's present in lower concentration within the cell። ሴል ውስጥ ግን አሁን ብሉን ዩት more extracellularly ነው እንጂ ያለው intracellularም አለው፣ ግን አማውንቱ more የት ይበዛል? extracellularly ይበዛል። አሁን ከዚህ በፊትም ሌላ ኤግዛምፕል ላይ ሌላ ቪዲዮ ላይ ሜንሽን አድርገናል። ግን ሶዲየም፣ ካልሲየም የተለያዩ አዮኖች አንዱ ኤክስትራሴሉላር አንዱ ኢንትራሴሉላር የትኛው ውስጥ እንደሆነ ድንገት ግራ ከገባችሁ እኔ ድሮ ሳጠና እንደዚህ ነበር ያስኩት። ኤክስትራሴሉላርን እንደ ውጭ ሀገር ብዬ ያስኩት። ከዛ አሁን ከኢትዮጵያ ውጭ ሀገር ምን እናውቃለን? ካናዳ አይደለም? ስለዚህ ምን ብዬ ያስኩት? ካናዳ ሲጻፍ CANADA ነው አይደለ? ስለዚህ CA ካልሲየም አልኩት፣ NA ሶዲየም አልኩት። ስለዚህ ካናዳ ውጭ ሀገር ነው አይደለ? ስለዚህ ካልሲየም ሞር የት ነው የሚገኘው? ኤክስትራሴሉላር። ሶዲየም NA የት ነው የሚገኘው? ኤክስትራሴሉላር። ከዛ በኋላ ሌላኛው የክሎራይድ ቪዲዮ ላይ ደግሞ ምን ብለናል? ሶዲየም እና ክሎራይድ ልክ እንደ ቴብል ሶልት የገበታ ጨው ሶዲየም ክሎራይድ አይደለ? ሶዲየም እና ክሎራይድ ሁሌ አብሮ ነው የሚንቀሳቀሱት። ስለዚህ ካናዳ አለን ካልሲየም ውጪ ነው፣ ሶዲየምም ውጪ ነው። ሶዲየም ደግሞ ሁሌ ከማጋ ነው? ከክሎራይድ ጋር ነው። ስለዚህ ክሎራይድም ኤክስትራሴሉላር አናየን ኔጌቲቭሊ ቻርጅ ስለሆነ አናየን ብላችሁ መያዝ ትችላላችሁ። ስለዚህ ሶዲየም የት ነው ሞር የሚገኘው? ኤክስትራ ሴሉላር የሚገኝ ፖዚቲቭሊ ቻርጅ ካታየን ነው ማለት ነው። እሺ sodium is a critical nutrient that must be consumed in order for the human body to function normally. ስለዚህ ሰውነታችን normally function እንዲያደርግ ሶዲየም በጣም የሚያስፈልግ አየን ነው ማለት ነው። The average person salt need is between 3 to 6 grams per day. ልክ አሁን ቁርስም ምሳም እራቱም ውስጥ በአብዛኛው ምግብ ውስጥ ጨው ይገባል አይደለ? ስለዚህ በግራም ነው usually የሚለካው ራሱ ዴይሊ ኢንቴኩ የሚያስፈልገን ከፍ ያለ ስለሆነ በጣምም ደግሞ ማለፍ የለብንም፣ ግን almost every meal ውስጥ የምናስገባው ነገር ነው። It's commonly consumed in the form of common salt found in our food. ስለዚህ ጥሬ ጨው፣ ደቃቅ ጨው ብለን እንደምናስገባው ሶዲየም ክሎራይድን ሶዲየምን ከየት እናገኛለን? ዴይሊ ምግባችን ውስጥ ከምናስገባው ጨው የምናገኘው ነው ማለት ነው። እሺ the average daily sodium intake exceeds the body's requirement. አንዳንዴ ግን ስንመገብ ሰውነታችን ከሚያስፈልገው በላይ በተለይ ጨው ምግብ ያጣፍጣል አይደለ? ስለዚህ ከሚያስፈልገን በላይ አንዳንዴ ልንመገብ እንችላለን። ኤክሲድ ያደርጋል ወይም ደግሞ ከቦዲ ሪኳየርመንታችን ሰውነታችን ከሚያስፈልገው ሊበልጥ ይችላል። Most people consume more sodium than needed. ከሚያስፈልጋቸው ኒድ ከሚያደርጉት በላይ ኮንሱም ያደርጋሉ። ይሄ ደግሞ it's leading to potential health risk. ለምን ይመራል? ለጤና ችግሮች ያመጣል ማለት ነው። ኤክሰስ ሶልት መመገብ ለምሳሌ በተለይ ፕሮሰስድ ፉድ እንደዚህ ቺፕሶች፣ ታሽገው የሚሸጡ ምግቦች ምናምን በጣም ጨውነት አላቸው አይደለ? እነሱ ውስጥም በብዛት እናገኛለን።
ከምንመገው ናቹራሊ የምንመገባቸው ምግባችን ራሳቸው ሶዲየም ይኖራቸዋል ስንመገብ ምግቡ ሲሰራ ምን ጨምረዋል ስንበላው እንዲጣፍጠን ብለን ምን ጨምረዋል ከዛ እንዳለ ሶዲየም ኢንቴካችን ከሚያስፈልገው በላይ ሊሆን ይችላል ማለት ነው እሺ እንደዛ ከሆነ ደግሞ ምን ያደርጋል ሰውነታችን ብለድ ፕሬሸራችን አሁን ሶልት እንዴት ነው ሶዲየም ሲቀመጥ ምን ያደርጋል አብሮት ውሃ ይዛል አይደለ ውሃም ወደ ራሱ ይስባል ስለዚህ ይሄኛው ከሆነ ደም ስራችን ምን ይሆናል ሶዲየም ብለድ አሁን ጫው ነገር አትመገቡ የደም ግፊት ይጨምራል ስለዚህ ጫው ቀንሱ ይባላል አይደለ ለምንድን ነው ሶዲየም አሁን ብለድ ቬስላችን ውስጥ ከሆነ አብሮት ውሃ ይዛል ውሃ ሲይዝ ምን ይሆናል ይሄ ከሆነ ደም ቧንቧችን ፕሬሸሩ ይጨምራል አይደለ ውጥር ይላል ስለዚህ ይሄን ብለድ ፕሬሸርን ጨመረ ማለት ነው ኤክሰስ ሶልት ሲኖር ምን ይሆናል ኤክሰስ ዋተርን ይይዛል ወደ ራሱ ስለዚህ ብለድ ፕሬሸር ይጨምራል ብለድ ፕሬሸር መጨመሩ ምንድነው ጉዳቱ ኢቨንቹዋሊ የሆነ ነገር እየተወጠረ ከመጣ at some point ይፈነዳል አይደለ አሁን ሰውነታችን ውስጥ ብለድ ቬስሉ መፈንዳቱ ምንድነው ጉዳቱ ለምሳሌ አንድ ኤግዛምፕል እንውሰድና ብሬናችን ውስጥ ያለ ብለድ ቬስል አንደኛው በጣም ተወጥሮ ከፈነዳ ምን ያደርጋል ብሊድ ያደርጋል አይደለ ስለዚህ ምን ኮዝ ያደርጋል የአንደኛው የስትሮክ አይነት ሁለት አይነት ስትሮኮች አሉ አንደኛው ምን ይሆናል ሄሞራጂክ ስትሮክ ወይም ደግሞ ብለድ ፕሬሸር በጣም ጨምሮ at some point ሲፈነዳ እዛ አካባቢ ያለው ኤሪያ ላይ ምን ይፈጠራል ብለድ ወደ ብሬን ቲሹ ሳይሆን ዝም ብሎ ነው የሚሄደው ማለት ነው ስለዚህ ማግኘት ያለባቸው ብለድ አያገኙም እዛ አካባቢ ያለው ብሬን ቲሹአችን ስለዚህ ምን ይሆናል ያ ፓርት ኦፍ ዘ ብሬን ይቆጣጠር የነበረው የሰውነታችን ክፍል ያ ፓርት ኦፍ ዘ ብሬን ስለሚሞት ይሄኛው ፓርት መታዘዝ ያቆማል ማለት ነው ስለዚህ ያ ሰው ምን ያዘው ይባላል ስትሮክ ያዘው ይባላል ስለዚህ ጫው ነገር አትመገቡ ምክንያቱም የደም ግፊት ይጨምራል የደም ግፊት መጨመሩ ደግሞ እንደዚህ አይነት ኮምፕሊኬሽን ያው አንደኛው ኮምፕሊኬሽን ነው የተለያየ ሰውነታችን ፓርት ላይ እንደዚህ አይነት ኮምፕሊኬሽን ሊኖረው ስለሚችል የጫው መጠናችሁን ቀንሱ የምንባልበት ምክንያት ይሄ ነው ማለት ነው ብለድ ፕሬሸሩን በጣም እንዲጨምር ስለሚያደርገውና ለእንደዚህ አይነት ኮምፕሊኬሽን ስለሚያጋልጥ ማለት ነው ስለዚህ to maintain normal blood pressureችን ኖርማል ሆኖ ሜንቴን እንዲደረግ በተለይ in patients with high blood pressure ያላቸው ሰዎች ኖርማሊ ሜንቴን እንዲያደርጉ ምን ማድረግ አለባቸው lesser salt intakes are required salt intakeአቸው ምን ማድረግ አለባቸው መቀነስ አለባቸው ማለት ነው ይሄ ራሱ ሰውየው ማድረግ ያለበት የራሱ ድርሻ ነው ከዛ ግን ሰውነታችንም ራሱ ይሰራል the body removes excess sodium through urine maintaining balance ስለዚህ አሁን ሰውነታችንም excess sodium ስለሚኖር ከሚያስፈልገው በላይ ስለሆነ በምን መልኩ ያወጣል በዩሪን ይሄ ምናችን ይሄ ኩላሊታችን ወይም ኪድኒያችን ነው ስለዚህ ደሙ ይመጣና እዚህ ውስጥ ፊልተር ተደርጎ ከዛላ ኤክሰስ ሶዲየም ይወጣና በምን መልኩ ይወጣል ዩሪን ሆኖ ይወጣል የቀረው ደም ወደ ተለያየ ሰውነት ክፍል ተመልሶ ደግሞ በቬን ይመለሳል ማለት ነው እዚህ ጋር ይመጣል ኤክሰስ ሶዲየም የማያስፈልጉ ኤሌክትሮላይቶች እንዳለ በዩሪን መልክ ይወገዳሉ ማለት ነው ኤክሰስ ሲሆን ግን ደግሞ በጣም ከበዛ ደግሞ እንደዚህ አይነት ኮምፕሊኬሽኖችም ሊያጋልጥ ይችላል ማለት ነው Next የምንመለከተው ደግሞ potassium ion ነው potassium ion ምንድነው it's positively charged potassium ion is positively charged abundantly present in our bodies ከዛ contrary to sodium ግን potassium እና sodium opposites ናቸው sodium የት ነው የሚገኘው ብለናል extracellular ውጭ ሀገር ብለናል አይደለ sodium ስለዚህ potassium are the major intracellular cations cation positively charged T ያላቸው positive ሆኖ ግን የት ነው የሚገኙት intracellular potassiumዎች intracellular cations ናቸው being in higher concentration within the cytoplasm of the cell ስለዚህ cell cytoplasm ውስጥ ልክ ነው ፐርፕሎቹ የምትመለከቱት potassium major intracellular cation ነው sodium extracellular cation ነው ማለት ነው ስለዚህ የሶዲየም ተቃራኒ ናቸው የሚገኙበት ቦታ potassium ከየት እናገኛለን potassium ions must be taken in daily diet an average human being must intake 3 to 4 grams of potassium daily potassium it's a macronutrient ብለናል አይደለ more በዛ ያለ amount ነው የሚያስፈልገን ማለት ነው 3 to 4 grams daily intake ያስፈልጋል
ምን ውስጥ እናገኛለን? it's abundantly present በብዛት የምናገኘው ፍሩት በተለይ ባናና ሰው አንዳንዴ ፖታሽየም ወርዷል ሲባል ሐኪም ቤት ምን እንደሚባለው ሙዝ በደንብ ይመገብ ይባላል አይደለ? ሙዝ በጣም ሃይ ኢን ፖታሽየም የሆነ ነው። ሌላስ ከፍሩት ምን ውስጥ እናገኛለን? ሙዝ፣ ብርቱካን፣ ከቬጅቴብል ደግሞ ድንች ውስጥ in high amount እናገኛለን ፖታሽየምን። ከዛ ደግሞ ከስጋ ሶርስ ደግሞ ከቺክን ወይም ደግሞ ከዶሮ ከጉበትም ደግሞ ከስጋ ሶርስ ሃይ ኢን ፖታሽየም የሆኑት ደግሞ እነኚህ ናቸው ማለት ነው። በተለይ ሙዝ it's very high in potassium. Potassium is one of the body's electrolytes that carries an electric charge when dissolved in body fluids such as blood. Electric charge አለውና ይሄ charged መሆኑ የተለያዩ muscle nerve function ላይ ይጠቅማል። Most of the body's potassium is located inside the cells when intracellular ቅድም ያልነው ማለት ነው። Potassium is necessary for normal functioning of cells, nerves, muscle. ሴሎች፣ ነርቮች፣ ማስሎች ኖርማሊ ፋንክሽን እንዲያደርጉ ፖታሽየም በጣም ኢምፖርታንት ነው። ይሄን እዚህ ጋር የምትመለከቱት ሴል ሜምብሬን ላይ ያለው ኢንተራክሽን። ስለዚህ ፖታሽየም ኢንትራሴሉላር ነው፣ ሶዲየም ኤክስትራሴሉላር ነው። እነኚህ በቻነሎች ውስጥ እያለፉ ምን ይሰራሉ? አሁን ይሄ ምንድነው መሰላችሁ? አንድ ነርቭ ሴል ነው። ነርቭ ሴል ውስጥ ኢምፐልስ ይሄዳል አይደለ? ይሄ እንዲያውም ቀስ ብሎ ያየነው ነው፣ ግን በጣም በፍጥነት ነው ነርቭ ኢምፐልሶች የሚንቀሳቀሱት። አሁን ሰውነቴ እጄን እንዳነሳ ሜሴጅ የላከበት ፍጥነት በነርቭ ኢምፐልስ በእንደዚህ ነው የሚሄደው። ስለዚህ አሁን ይሄ ሜሴጅ እንዴት ነው የተላለፈው ብለን ስንመለከት ይሄኛው ሞር ስሎ ሆኖ ሲታይ ማለት ነው። እቺ ኢምፐልሷ እየሄደች ያለችው በምንድን ነው? እሱ እነኚህ የተለያዩ አይኖች ይገባሉ፣ አንዳንድ አይኖች ይወጣሉ። በእንደዚህ አይነት ፕሮሰስ በዚህ ቻነል ውስጥ አይኖች ሲገቡና ሲወጡ ይሄንን ግን በጣም በፍጥነት ብላችሁ አስቡትና በዛ መልክ ነው ሜሴጅ የሚተላለፈው ማለት ነው። ለማስል ኮንትራክሽን ልክ እንደዚህ ሜምብሬኑ ላይ ያለው የሶዲየምና የፖታሽየም የተለያዩ አይኖች መግባትና መውጣት ኢምፐልስ ወይ ሜሴጅ እንዲተላለፍ ያደርጋል ማለት ነው። ስለዚህ እነኚህ በጣም ኢምፖርታንት ፋንክሽን አላቸው ሁሉም ቦታ ሰውነታችን ውስጥ ስላሉ ማለት ነው እንደዚህ አይነት ኢምፐልሶች እንዲተላለፉ። እሺ እና the body can use the large reservoir of potassium በጣም በብዛት እንደ ሬዘርቫር ሆኖ አጠራቅሞ የሚይዘው stored within cells ፖታሽየም ኢንትራሴሉላር ነው ብለናል አይደለ? ስለዚህ ልክ እንደ አሁን ትልቅ የውሃ ገንዳዎች አሉ አይደል? እንደ ሬዘርቫር ሆኖ የሚያገለግሉት ልክ እንደዛ ሴሎቻችን በጣም ብዙ ፖታሽየም ይኖረዋል። the body uses ይሄንን እንዴት ብሎ ይጠቀማል? to help maintain a constant level of potassium in the blood ደም ውስጥ ግን የሆነ ኮንስታንት አማውንት ልክ እዚህ ደም ውስጥ ስንመለከት አንድ ኮንስታንት አማውንት between 3.3 እስከ 5 አካባቢ የሚያስፈልግ ፖታሽየም አማውንት ነው መሆን ያለበት። ያንን ሜንቴን ለማድረግ ምን ያደርጋል? እንደዛ እንዲሆን ከሴሎች ውስጥ ትንሽ እየቀነሰ እያስገባ ከዛ ውስጥ ሲጎድል ከሴል ውስጥ ይወጣል፣ ሲያንስ ወደ ሴል እንዲገባ አድርጎ ሬጉሌት ያደርጋል ማለት ነው ብለድ ውስጥ ያለው ፖታሽየም አማውንት። ግን አንዳንዴ ብለድ ውስጥ ያለው ፖታሽየም አማውንት በምን መልኩ ሊበዛ ይችላል? ለምሳሌ its concentration in the plasma is much raised በጣም የሚጨምረው during hemolysis hemolysis ምንድነው? so destruction of red blood cells እነኚህ የምታያቸው red blood cells ወይም ደግሞ የደማችን የቀይ ደም ሴሎች hemolysis ሂሞ ማለት blood ነው፣ lysis መፈንዳት ነው። ስለዚህ hemolysis ወይም ደግሞ destroy ሲደረጉ ምን ይሆናል? እዚህ ውስጥ በጣም ብዙ ፖታሽየም አለ ብለናል አይደለ? ስለዚህ ይሄ እንዳለ ሲፈነዳ ምን ይሆናል? ፖታሽየሙ እንዳለ ብለድ ውስጥ ይበዛል። ስለዚህ ፖታሽየም ሌቭል ኢን ዘ ብለድ ምን አደረገ? ሬይዝ አደረገ ማለት ነው። ስለዚህ ሬጉሌት ለማድረግ ከሴሎች ውስጥ ያለው ነው የሚጠቀመው። አንዳንድ ኤክሰሲቭሊ እንዲበዛ የሚያደርገው ፕሮሰሶች ምንድናቸው? ለምሳሌ ሂሞላይሲስ ምን ላይ ሊፈጠር ይችላል? ወባ በሽታ አሁን አንዳንድ ሰው ወባ ሲይዘው ብለድ ሴሎችን ነው የሚያፈነዳው። ስለዚህ ልክ ሲፈነዳ ፖታሽየም አማውንት ይጨምራል ማለት ነው። ኤሌክትሮላይት ሁሌ የሆነ ባላንስ ሜንቴን መደረግ አለበት። ሲበዛ ሌላ ቪዲዮ ላይ ምን ብለናል? ኤሌክትሮላይት ሲበዛም ሲያንስም የተለያዩ በሽታዎችን ሊያመጣ ስለሚችል ሆሚዮስታሲስ ሊዛባ ስለሚችል ማለት ነው። እሺ ኔክስት ደግሞ ምናየው ምንድነው? እሱ ካልሽየም አየን። ካልሽየም ሲባል ምንድነው መጀመሪያ የሚመጣላችሁ? ጥርስና አጥንት ነው አይደለ? የጠነከረ። ስለዚህ ካልሽየም is the most abundant inorganic iron present in our body having great importance በጣም abundant በጣም በብዛት የምናገኘው አየን ነው። ምን አይነት ቻርጅ ነው ያለው? ካልሽየም is positively charged ካልሽየም positively charged ነው። ካልሽየም ሶዲየም ኤክስትራሴሉላር ብለናል አይደለ? ካናዳ በሚለው ኤግዛምፕል እዚህም ኤክስትራሴሉላር ነው እና
bones and teeth አጥንትና ጥርስ are the major organs having a lot of calcium ሰውነታችን ውስጥ በአብዛኛው ካልሲየም ምን ውስጥ ነው የሚገኘው አጥንታችንና ጥርሳችን ላይ ማለት ነው እሺ እዚህ daily requirement ምን ያህል ያስፈልገናል about the calcium requirements of a healthy human are around 800 mg per day በቀን አንድ ሰው ከተለያየ አይነት የምግብ ሶርስ ወደ 800 mg ካልሲየም ያስፈልጋል ካልሲየም ከየት ነው የምናገኘው ከወተት አጥንታችሁ እንዲጠነክር ወተት ጠጡ እንባላለን አይደል ለምንድን ነው እሱ በጣም ሃይ ሶርስ ኦፍ ካልሲየም ጥርሳችሁ ቆንጆ እንዲሆን ጥርሳችሁ ነጭ እንዲሆን ወተት ጠጡ ይባላል አይደል ስለዚህ ወተት it's a high source of calcium ካልሲየም ደግሞ አብዛኛው ጥርሳችን ላይና አጥንታችን ላይ ዲፖዚት ስለሚደረግ ማለት ነው milk and milk products are the ideal source of calcium in our diet በጣም በብዛት ምናገኘው ከሚልክና ከወተት ተዋጽኦች ነው ሌሎች ደግሞ ከኤግ ዮክ ማለት የእንቁላሏ አስኳሏ ወይም ደግሞ ቢጫዋ ፓርት ማለት ነው ከአሳ እናገኘዋለን ከሊፊ ቬጂቴብልስ እንደዚህ አረንጓዴ ከሆኑ ቅጠላማ ቬጂቴብሎች ከቢንስ ወይም ባቄላም ደግሞ እነኚህ እንዳለ ምንድናቸው a source of calcium ናቸው በተለይ dairy products የወተት ተዋጽኦች ማለት ነው እሺ calcium ያው አጥንትና ጥርስ ላይ አለ ብለናል አይደል ስለዚህ calcium makes around 1 to 1.5 kg of our body weight የሰውነታችን body weight ውስጥ አብዛኛው like almost 1 to 1.5 kg ምንድነው እሱ calcium ምክንያቱም አጥንታችን ውስጥ በብዛት ስለሚገኝ ማለት ነው Although 99% of calcium is present in bones and teeth አብዛኛው 99% of የሰውነታችን ካልሲየም የቱ ጋር ነው ተቀምጦ የሚገኘው ብለን ብንጠይቅ ምን ውስጥ ነው አጥንትና ጥርሳችን ውስጥ 99% የቀረችው 1% is around 1% of calcium is in the cytoplasm of other cells and extracellular fluid የቀረችው ደግሞ ምን ውስጥ የምትገኘው extracellular fluid እና cytoplasm ውስጥ የምትገኘው ማለት ነው ስለዚህ አብዛኛው 99% ምን ውስጥ ነው bones and teeth የቀረው ደግሞ cytoplasm ውስጥ ከሴል ውጪ intracellular fluid ውስጥ እናገኘዋለን calcium concentration in the plasma ደግሞ ስንት አካባቢ ነው between 9 to 11 mg per deciliter plasma ውስጥ ከደማችን ወስደን ብንለካ ያን ያህል ቁጥር ነው የምናገኘው ማለት ነው ስለዚህ በዚህኛው ቪዲዮ ደግሞ ስንት አዮኖችን ከቨር አድርገናል 3 አዮኖችን ከቨር አድርገን የቀሩትን ደግሞ በሌላ ቪዲዮ እናያለን አብረን እንማራለን ማለት ነው